በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ረድኤተ እግዚአብሔርን አጋዥ በማድረግ ሰኔ 12 የሊቀ መላእክት የቅዱስ ሚካኤል ያደረገው ተአምር አነባለሁ። ሰኔ 12 ቀን ቅዱስ ሚካኤል ያደረገው ተአምር ይህ ነው። በእስክንድሪያ ከተማ እግዚአብሔርን የሚፈራ አንድ ሰው ነበር። በየወሩ 12 ቀን የቅዱስ ሚካኤልን መታሰቢያ ያደርግ ነበር። በጎረቤቱ ምሕረት የሌለው አንድ ባለጸጋ ነበር። ይህም እግዚአብሔርን የሚፈራውን ሰው ይጠላው ነበር። የከበረ የሚካኤልን በዓል በሚያደርግ ጊዜ ይዘብትበት ነበር። እግዚአብሔርን የሚፈራ የዚህ ሰው ዘመን በተፈጸመ ጊዜ እንዲህ አደረገ። ከዚህ ኃላፊ ድካም ያርፍ ዘንድ የሚሞትበት ጊዜ ደረሰ። ሚስቱም ቸር እንድትሆን የከበረ የቅዱስ ሚካኤልን በዓል መታሰቢያ እንድታደርግ አዘዛት። ይልቁንም በኅዳር 12 ቀን በሰኔ 12 ቀን ታደርግ ዘንድ ያ ሰው ባረፈበት ወራት ሚስቱ ጸንሳ ነበር። ከዚህ በኋላ ያ ሰው አረፈ፣ መንግሥተ ሰማያትም ገባ። ከዚህም በኋላ ሚስቱ ለመውለድ ደርሳ ምጥ ያዛት፣ መከራውም ጸናባት። እንዲህ አለች፣ ቅዱስ ሚካኤል ሆይ እዘንልኝ፣ ስለ እኔም እግዚአብሔርን ለምነው፣ አሁን ካለሁበት ከዚህ ጭንቅ ታድነኝ ዘንድ በእግዚአብሔር ዘንድ ታላቅ ባለሟልነት አለህና። ይህንን በተናገረች ጊዜ ቤቷ ብርሃን ሆነ፣ ከጭንቀቷ ዳነች። መልኩ ያማረ ወንድ ልጅ ወለደች። የእግዚአብሔር መልአክ ከሰማይ ወርዶ የወለደችውን ሕፃን ባረከው። እግዚአብሔርን ይህንን ብላቴና ምሕረት የሌለው የዚህ ባለጸጋ ሀብቱን ሁሉ ይወርሳል ብሏል አለው። በዚህም ጊዜ ያ ባለጸጋ በዚች ሴት መስኮት ቁሞ ይመለከት ነበርና ይህንን በሰማ ጊዜ ሐዘን ደረሰበት። ብላቴናውን ይገለው ዘንድ ምክንያት ይፈልግ ነበር። ብላቴናው ግን በቅዱስ ሚካኤል ላይ አድሮ እግዚአብሔር ይጠብቀው ነበር። እድሜው 10 ዓመት በሆነው ጊዜ እናቱ ገንዘብ አለቀ። ያረራ የሌለው ባለጸጋ በዚች ሴት ምክንያት ፈጥኖ ልጅሽን ስጭኝ፣ እኔ አበላዋለሁ፣ እኔ አለብሰዋለሁ፣ ለአንቺ 20 ወቄት ወርቅ እሰጥሻለሁ አላት። ከባለጸጋውም ይህንን በሰማች ጊዜ ስለ ችግሯ 20 ወቄት ወርቅ ሰጣት። እሷም ልጇን ሰጠችው። ባለጸጋውም የምፈልገው ተፈጸመልኝ አለ። ከዚህም በኋላ በብላቴናው ቁመት ልክ የእንጨት ሳጥን አሰርቶ ከውስጡ አግብቶ በላዩ ዘጋበት። ሳጥኑን ከባህር ወስዶ ጣለው። በእግዚአብሔር ፈቃድ በውሃ ላይ ይንሳፈፍ ነበር። ወደ አንዲት ሀገር እስኪደርስ ድረስ በዚያች ሀገር በግ የሚያረባ በባህሩ አጠገብ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበር። እግዚአብሔር በልቦናው ወደ ባህር ይሄድ ዘንድ ሀሳብ አሳደረበት። ፈጥኖ ሄደ። አንድ ሰውም ሳጥኑን አሳ ሲያጠምድ አገኘው። በግ ጠባቂው በእኔ ስም መረብክን ከባህር ጣለው፣ የተያዘውን አሳ ዋጋህን እሰጥሃለሁ አለው። እንደነገረውም መረቡን ጣለው። በመረቡም ውስጥ ታላቅ አሳ ተያዘ። ለዚያ ሰው ዋጋውን ሰጠውና ወደ ቤቱ ሄደ። በእሳት ጠብሶ ይበላው ዘንድ ሆዱን ቀደደው። በውስጡ መክፈቻ አገኘ። በልቦናውም ምን አልባት ይህ መክፈቻ የዚህ ሳጥን ይሆናል ብሎ ያገኘውን ሳጥን ከፈተው። መልኩ ደም ግባቱ ያማረ ብላቴና አገኘ። በግ ጠባቂውን ፈጽሞ አደነቀ። ከባህር ስላገኘው ስሙ ባይራን አለው። በሱም ዘንድ እንደ ልጁ ሆነ። ያ ባለጸጋ ከሚኖርበት ሀገር በግ ጠባቂ እስከሚኖርበት የ10 ቀን ጎዳና ይሆናል። ከብዙ ቀን በኋላ ያ ባለጸጋ ንግድ ሊሄድ ወደደ። ያ የበግ ጠባቂ ካለበት ቦታ ደረሰ። በግ ጠባቂውም ካንተ ዘንድ የማድርበት ቦታ አለን? ዋጋህን እሰጥሃለሁ አለ። የበግ ጠባቂውም ወደ ቤቱ አገባው። ባለጸጋውም ያ የበግ ጠባቂ ስሙን ቫይራል ብሎ ሲጠራው ሰማ። ባለጸጋውም ይህ በሰማ ጊዜ ልጅህ ነውን ብሎ ጠየቀው። የበግ ጠባቂውም አዎ ልጄ ነው። ይህ ጎልማሳ ሕፃን ሳለ በሳጥን ውስጥ ከባህር ላይ አግኝቼው እንደ ልጄ አድርጌ አሳድጌዋለሁና ስለዚህ ስሙን ቫይራን አልኩት አለው። ባለጸጋውም ይህንን በሰማ ጊዜ ነገሩን አወቀና እጅግ አዘነ። ወደ ባህር የተጣለው ብላቴና እንደሆነ አወቀ። በነጋውም ያ ባለጸጋ ምክንያት ፈለገ። የበግ ጠባቂውን ይህንን ብላቴና ስጠኝ፣ ወደ ቤቴ ልላከው አለው። የበግ ጠባቂውን ቤቴ ዘንድ ይህንን ካገኘው በኋላ በረከት አግኝቻለሁና አልሰጥህም አለው። ባለጸጋውም ብዙ ገንዘብ እሰጥሃለሁ አለ። የበግ ጠባቂውም ከገንዘቡ ብዛት የተነሳ በጣም ደስ አለውና ብላቴናውን ጠርቶ ቫይራና ይሄ የከበረ ሰው ወደ ቤቱ ሊልክ ነው፣ በደህና ትመለሳለህ አለው። አባቴ ሆይ እሺ ያዘዝከኝን አደርጋለሁ አለው። ያን ጊዜ ያ ባለጸጋ ደብዳቤ ጽፎ ወደ ሹም እንዲህ ብሎ ላከው።
ይህቺ ደብዳቤ በተነበበች ጊዜ ያመጣትን ሰው ባህራን የተባለውን ሰው ገድለህ ከጉድጓድ ጣለው። ይህን ማንም አይወቅ። በዚች ደብዳቤ ውስጥ በመካከላቸው ያለውን ምልክት ጽፎ ለባህራን ሰጠው። ለመንገዱም ስንቅ ሰጠው። ባህራንም ወደ ተላከበት ሄደ። በጎዳናም ሲሄድ በውስጡ በእሱና በዚያች ሀገር መካከል የአንድ ቀን መንገድ እንደቀረው እነሆ ቅዱስ ሚካኤል አምሳለ ንጉሥ በፈረስ ላይ ሆኖ እንዴት አደርክ? ወዴት ትሄዳለህ? አለው። ምን ይዘሃል? አለው። ባህራንም ከአንድ ባለጸጋ ሰው መልእክት ይዣለሁ፣ ወደ ቤቱ ልኮኛል አለው። የከበረ መልአክ ሚካኤልም ደብዳቤውን አሳየኝ አለው። ባህራንም ፈርቶ ደብዳቤውን ሰጠው። መልአኩም ግን ደብዳቤውን እፍ ብሎ በውስጡ የተጻፈውን አጠፋው። እኔ ባለጸጋው እገሌ ነኝ። ይህንን ደብዳቤ የላከው ሰው ወደ እናንተ ልኬዋለሁ። እገሊት የምትባል ልጄን አጋቡት። በቤት በውጭ ያለውን ገንዘቤን ሁሉ ሰጥቼዋለሁ። እኔ እቆያለሁና በገንዘቤ ላይ ሁሉ ስልጣን ሰጥቼዋለሁና በቤቱ የወደደውን ያድርግ። በእኔና በእናንተ መካከል ምልክት ይህ ነው ብሎ አትሞ ሚካኤል ለባህራን ሰጠው። ባለጸጋውን ቤት ሂደህ ይህንን ደብዳቤ ስጥ፣ በጎዳና እኔ እንዳገኘሁ አትናገር አለው። ጌታዬ ሆይ እኔ ያዘሰኝን አደርጋለሁ ብሎ ባህራን መንገዱን ሄደ። ወደዚህ ሀገር ደረሰ። የዚያ ባለጸጋ ቤት ጠየቀ። ወደ ቤቱ አደረሱት። ደብዳቤውንም ለሹም ሰጠው። ባነበቦትም ጊዜ በውስጡ ያለውን አስተዋለ። ምልክቱን እውነት እንደሆነ አወቀ። ያን ጊዜ ለባህራን ከባለጸጋው ልጅ ጋር ታላቅ ሰርግ አደረጉለት። በእግዚአብሔር ቤት በቤተ ክርስቲያን በተክሊል አጋቡት። በሰርግ በደስታ እያደረጉ 40 ቀን ከተፈጸመ በኋላ ያ ባለጸጋ ተመለሰ። የጨዋታና የደስታ ድምፅ በሰማ ጊዜ ይህንን የምሰማው ምንድን ነው ብሎ ጠየቀ። ባህራን የሚባል አንድ ጎልማሳ ልጅ ደብዳቤህ ስለደረሰን ልጅህን እንዲያገባ ስላዘዝክ ለእሱ ሰጥተነዋል እነሆ በማለትም በሌሊት ተድላ ደስታ ሲያደርጉ 40 ቀን ነው ብለው ነገሩት። ገንዘብክን፣ ቤትክን፣ ንብረትክን በሙሉ ሰጡት አሉት። ያ ባለጸጋ ይህንን ቃል በሰማ ጊዜ በታላቅ ጩኸት ወደቀና ወዲያውኑ ሞተ። አጋንንትም ነፍሱን ተቀብለው ወደ ሲኦል አወረዱት። ያ ባህራን የተባለ ብላቴና በየወሩ የቅዱስ ሚካኤልን በዓል መታሰቢያ ሲያደርግ ኖረ። ባህራን በመንገድ የታየውን በደብዳቤ ውስጥ የተጻፈውን በለውጡ ሕይወትን የጻፈለትን ሚካኤልን እንደሆነ አወቀ። ከዚህም በኋላ የሚያምር የቅዱስ ሚካኤል ቤተ ክርስቲያንን ሰራ። በውስጧም ስዕሉን አሳለ። በእሱም ድንቅ ተአምራት ታየ። የታመሙትም ዳኑ። ባህራን በዚች ቤተ ክርስቲያን ላይ ቅስና ተሹሞ ለቅዱስ ሚካኤል ሲያገለግል ኖረ። እርሱም አባቱና እናቱ ልጆቹን በቅዱስ ሚካኤል አማላጅነት መንግሥተ ሰማያት ወረሱ። ዳግመኛ በዚች ዕለት ቅድስት አፎሚያ ያረፈችበት ቀን ነው። ይቺ የከበረች ሴት እግዚአብሔርን የሚፈራ የአንድ ሰው ሚስት ነበረች። ባሏ ብዙ ምጽዋት የሚያደርግ ነበር። በየወሩ በ12 ቀን የሚከበረው የሚካኤልን በዓል በ21 ቀን የእመቤታችን በ29 ቀን የጌታችን የልደት በዓል ናቸው። የሚሞትበትም ቀን በደረሰ ጊዜ እሱ ያደረገውን መስዋዕት እንዳታስተጉል ሚስቱን አዘዛት። ይልቁንም እኒህን ሶስቱን በዓላት ከቤቷ እንድታኖር የከበረ የሚካኤልን ስዕል አስሎ ይሰጣት ዘንድ ባሏን ለመነችው። ይህንንም አደረገላት። እርሱም ባረፈ ጊዜ ይህች የከበረ ሴት ባሪያ ያደረገውን የነበረውን ታደርግ ጀመር። ሰይጣንም በእሷ ቀናና ሴት መነኩሴት መስሎ ወደ እርሷ መጣ። ከእሷም ጋር በተንኮል ይነጋገር ጀመረ። አዝንልሻለሁ፣ ራራልሻለሁ። አሁን ገንዘብሽ ሳያልቅ ልጅ እንድትወልጂ እመክርሻለሁ አላት። ኋላ ትቸገሪያለሽና ባልሽ መንግሥተ ሰማያት ወርሷል፣ ምጽዋት አይሻም አላት። እሷም መልሳ እንዲህ አለች፣ እኔ ከሌላ ዘንድ ወንድ ጋር እንዳልገናኝ ለእግዚአብሔር ምያለሁ። እርግቦች እንኳን ሌላ ወንድ አያውቁም። እንዲህ በእግዚአብሔር አምሳል ለተፈጠሩ ለሰው ወገን ይህንን ማድረግ እንደምን ይገባል? ምክሩም ባልተቀበለች ጊዜ መልኩን ለውጦ ጮኸባት። እኔ በሌላ ቀን ወደ አንቺ እመጣለሁ አላት። የቅዱስ ሚካኤልን ስዕል ይዛ አባረረችው። ከዚህም በኋላ በሰኔ 12 ቀን ለበዓሉ ስራ አሰበች። ዳግመኛ ሰይጣን መልአክ መስሎ ታያት። ቸር አለሽን የመላእክት አለቃ ሚካኤል እኔ ነኝ፣ እግዚአብሔር ወደ አንቺ ልኮኛልና እሱም ምጽዋት
ትተሽ ከምእመናን ወገን አንድ ሰው ታገቢ ዘንድ ያዞሻል። ባል የሌላት ሴት መልህቅ የሌላት መርከብ እንደምትመስል እወቂ አላት። ከብሉይና ከሐዲሳት መጻሕፍት ምሳሌ እያመጣ አብርሃምና ይስሐቅ፣ ያዕቆብና ዳዊት ከሌሎች እኒህ ሁሉ እያገቡ እግዚአብሔርን ደስ እንዳሰኙት እየጠቀሰ ይነግራት ጀመር። ይቺ የከበረች ሴት መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ወዴት አለህ? የንጉሥ ጭፍራ ወደ ሌላ ቦታ ሲሄድ የንጉሡ ምልክት ሳይዝ አይሄድምና አለችው። ሰይጣን ይህንን ከእሷ በሰማ ጊዜ መልኩን ለውጦ አንቆ ያዛት። ወደ ከበረ ወደ ሚካኤል ለመነች። ወደ እርሷን ፈጥኖ ደርሶ አዳናት። ዲያብሎስም ይዞ ይቀጣው ጀመር። ሰይጣንም ቅዱስ ሚካኤልን ዓለም እስከሚያልፍ ድረስ እግዚአብሔር ታግሶኛልና ማረኝ አለ። አታጥፋኝ ብሎ ለመነው። ቅዱስ ሚካኤልም አባረረው፣ አላጠፋውም፣ በእግዚአብሔር ስም ለምኖታልና። መልአኩም ቅዱስ አፎሚያ አንቺ በዚህች ቀን በሞት ትለያለሽ እና ሂደሽ ስራሽን አከናውነሽ፣ እነሆ እግዚአብሔር ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበውን አዘጋጅቶልሻልና አላት። ሰላምታ ሰጥቷት ወደ ሰማይ አረገ። ከዚህም በኋላ እንደሚገባ የበዓሉን ስራ ፈጸመች። ወደ ኤጲስቆጶስ ሹም ላከች። ወደ እርሷን መጡ። ለድሆች ለጦም አዳሪዎች ይሰጡላት ዘንድ ገንዘቧን ሁሉ ሰጠቻቸው። ከዚህም በኋላ ቁማ ጸለየች። ተነስታ የከበረ ስዕሉን አንስታ ከፊቷ ላይ ያደረገችው። ከዚህም ቀን በሰላም አረፈች። መንግሥተ ሰማያትም አገባት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።